አባትነት ግምት ጋር ከመካድ ክስ ጋር የተወሰኑ ውሳኔዎች ሳነብና በሆነ በፍርድ ቤትም በገጠመ ክርክር ላይ አብዛኞቹ ጥያቄዎች ድሮ የተመለሱ አሉ። አይ ቲንክ ለብዙዎቹ በተለይ ከአባትነት ከልጅነት አባትነትን በፍርድ ከመንገር እንዲሁም ደግሞ በፍርድ ቤት ከማረጋገጥ ወዘተ። ነገር ግን መካከል ላይ ሌላ መልክ ሲይዝ በተወሰነ መልኩ ለየት ብሎ ሲመጣ ሙሉ በሙሉ በሕጉም ላይ ካለው አረዳድ ሰበር ችሎቱም ቀድሞ ከሰጠው አረዳድ የተለየ ውሳኔ እየሰጠ በመሆኑ ለማዘጋጀት የተነሳሁት የሕጎቹንም ግጭት ልፈልግ ብትል በብዛት የምታገኘው በዚህ ኤራ ላይ ነው፣ ቤተሰብ ላይ። ሁለተኛ በጣም በርካታ መዝገብ የሚቀርበው የቤተሰብ ጉዳዮች ናቸው፣ ሰበር ላይ የሚታዩት ማለት ነው። ለምንድን ነው እንግዲህ አንዳንድ ሰው ቀዳዳውንም እያየ ሊሆን ይችላል። የሆነ ሰዓት ላይ የሰበሩ አቋም የተሳሳተ በሚሆንበት ጊዜ ምናልባት ያንን እድል ለመጠቀም ሰውም እየሄደ ሊሆን ይችላል እና በተለይ ልጅነትና አባትነት ጋር በተያያዘ እንደምንም ብንጎትተውም ብናሰፋውም ጭብጦቹ በጣም ያን ያክል እንደ ንግድ ሕግ ወይ ወዘተ ያን ያክል የሚሰፉ አይደሉም። ስለዚህ መሰረታዊ የተባሉት የሕግ ግምቶች ጸንተው ምላሽ ማግኘት መቻል ነበረባቸው። የቤተሰብ ጉዳዮችን በሰበር የሚቀርቡትም ማነስ ነበረባቸው። ስለዚህ ያ ካለመሆኑ አንጻር ሲታይ ምንድን ያደረጉት ከ97 ጀምሮ ሁሉንም ውሳኔዎች የተደጋገሙትንም ጭምር ዋና ሰመሪ ልክ የጉዳዩ ማጠቃለያ ቁልፍ የሕግ ትርጉም ሀተታውና ውሳኔውን የማዘጋጀት ኬዝ ዳይጀስት ነው። ስለዚህ ይሄኛውም የዛሬው ውይይት መነሻ የሚሆነኝ ከዛ ከተዘጋጀው ማቴሪያል ነው ማለት ነው። ቴንኪው አብርሽ። ስለዚህ ወደ ዋናው ጥያቄ እንገባለን ማለት ነው። ሰዓትን በአግባቡ ተጠቅመሃል። አሁን እንግዲህ ከጋብቻ ጋር እንግዲህ በተገናኘ በጋብቻ ውስጥ ያለ ሰው ከጋብቻ ውጭ ከሌላ ሴት ጋር እንደ ባልና ሚስት ግንኙነት መስርቶ ቢኖርና ልጅ ቢወልድ የጸና ጋብቻ አለ ብለን እናስባለን። ስለዚህ በዛ ጋብቻ ውስጥ የተወለደ ተብሎ የአባትነት ግምት ይወሰዳል ማለት እንችላለን። ከዚህ አንጻር እስቲ ስፔሲፊክ የሆነች ጋብቻ ያለው ሰው ከሌላ ሴት ጋር እንደ ባልና ሚስት ግንኙነት ሲኖረው ነው የምትለኝ ወይስ በጋብቻ ያለ ሰው በጋብቻ ውስጥ ጸንቶ ነው ያለው፣ ተጋብቶ ነው ያለው፣ ህጋዊ ጋብቻ አለው። ስለዚህ በዛ ትዳር መስርቶ ባለበት በዛ ጊዜ ውስጥ ልጅ ሲወልድ የተወለደው ልጅ በጋብቻ ውስጥ የተወለደ ነው ተብሎ አባትነት ግምት ይወሰዳል። ኦብቪየስሊ ህጉም በግልጽ ያስቀምጣል። ግን ተብሎ የአባትነት ግምት ይወሰድለታል ስንል ይሄን ዝም ብሎ በግልጽ እንደው ብሪፍ ብታደርገው በ3 ደቂቃ። የመጀመሪያው ለማብራራት ያክል መነሳት ያለበት ከማን ነው የወለደው የሚለው ነው። አሁን ሰበሩ ፍርድ ቤቶቹም ላይ አንደኛው የሚታየው ችግር የእናትዬ መወለድ ጥያቄ ካልተነሳ አባትየው እዛ ውስጥ ትዳር ውስጥ ያለው ሰው ነው። ይሄ ግልጽ የሆነ አይ ቲንክ እሺ አያል እያየሁት ነበር። በምንድን ነው ኢንቫይት ለማድረግ? ኦኬ ምንድን ነው መሰለህ በጋብቻ ውስጥ የተወለደ ልጅ የእናትየው እሱ ልጁ መውለዷን በተመለከተ ክርክር ካልተነሳ እናትየውን ያገባው ሰውዬ አባትየው ነው። ይህንን ደግሞ ለማስተባበል በጣም 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 ጠባብ እድል ነው የሚኖርህ። ማስተባበል አትችልም ማለት ነው። ችግሩ የቱ ጋር ያለው መሰለህ ሚኪ? ለምሳሌ ጋብቻ ያለው ሰው እዚሁ ላይ እንድታየዘው የምፈልገው ምንድን ነው፣ ስለዚህ አሁን ያ ግምት እንዳለ ሆኖ በዛ ችግር እንዳለ ሆኖ አዘሴም ታይም ደግሞ ከጋብቻ ውጭ እንደ ባልና ሚስት አብሮ ከሌላ ሴት ጋር ዩሲ ከዛ ቢወልድ ገብቷል አባባሌ። ከጋብቻ ውጭ ከሌላ ሴት ጋር ባለው ግንኙነቱ እንደ ባልና ሚስት ባለው ግንኙነት which is አይቻልም በህጉ፣ ምክንያቱም በጋብቻ ላይ ጋብቻ መሰል ነገሮች ስለሚያያዝ። ስለዚህ አሁን ከዛ ጋር አገናኝተህ እንትን እንድትለው ነው የፈለግኩት እንድታቀናጀው። አንዱም ማልቀበለውና በአተረጓጉም ረገድ ሰበሩም ከሞላ ጎደል ያዘነበለበት ሁኔታ ምንድን ነው? አንድ ሰው ጋብቻ ኑሮት ለምሳሌ በጋብቻ ላይ ሌላ ጋብቻ ሲፈጽም በዛኛው ጋብቻ ላይ የተወለደው ልጅ በጋብቻ ውስጥ የተወለደ ተብሎ የህግ ግምት ይሰጠዋል። ሁለተኛ ጋብቻ ውስጥ ያለ ሰው ከሌላ ሴት ጋር እንደ ባልና ሚስት ግንኙነት ሲፈጽምም በህጋዊ ግንኙነት ውስጥ የተወለደ ተብሎ የህግ ግምት ይሰጠዋል። በእኔ እምነት ይሄ በጣም በጣም የተሳሳተ ነው። ምክንያቱም ጋብቻውን ፕሮቴክት የማድረግ ዓላማውን ስቷል። ምክንያቱም ከንብረት አንጻር በጋብቻ ላይ ጋብቻ ችግር የለውም ብሏል። እኛ በተወሰነ መልኩ አንደርስታንድ የምታደርገው ነው። በጋብቻ ላይ እንደ ባልና ሚስት ግንኙነትም በተወሰነ መልኩ የምትቀበለው ንብረት ማጣት ስለሌለባቸው ማለት ነው። ነገር ግን ያገባ ሰው ሌላ ቦታ ሄዶ ጋብቻ ፈጽሞ እዛ ጋብቻ ውስጥ የወለደው ልጅ በጋብቻ ውስጥ የተወለደ ነው ማለት በጋብቻ ላይ 100% እንደማድረግ ነው፣ እውቅናውን መስጠት ማለት ነው።
እንደገናም ደግሞ እንደ ባልና ሚስት ግንኙነት ፈጽሞ በዛ የሚወልደው ልጅ በህጋዊ ግንኙነት የተወለደ ነው ተብሎ አባትነት ግምት የሚወሰድ ከሆነ አሁንም ሙሉ በሙሉ አንድ ሰው ከጋብቻ ውጭ ሌላ ግንኙነት ሲፈጽም የቤተሰብ ህጉ ያላሰበውን ያላለውን ነገር አዲስ ህግ መጽሐፍ ይመስለኛል። በአተረጓጉም ረገድ በቃ በሰበሩ የሚለው እንደዛ ነው። ልክ ነው። በቃ እንደ አባትየው የህግ ግምት ይወሰድለታል። ነገር ግን በእኔ እምነት ህጉ እንደዛ የሚል ነገር የለውም። በጋብቻ ላይ ጋብቻ 100% እውቅና የመስጠት ያክል ነው የሚሆነው። ተገቢ ነው ብዬ አላስብም። በጣም አሪፍ። ስለዚህ አሁን እርስ በርሱም አሁን አንተ ስታወራ እንደተረዳሁት ፓራዶክስ ነው፣ ይጋጫል። ምክንያቱም ጋብቻ ላይ ጋብቻን ከልክለህ አዘሴም ታይም ደግሞ ከጋብቻ ውጭ ባለ ግንኙነት የተወለደ ልጅ እውቅና መስጠት which is ይሄኛውን እውቅና እየሰጠው ስለሆነ ራሱ በራሱ ይጋጫል ነው። ቴንኪው በጣም ምክንያቱም ጋብቻውንም ፕሮቴክት እያደረኩ አይደለም። የስ በአንድም በሌላ መልሰህ ደግሞ አጋልጠኸዋል። ወደ እዛው ላይ የስ ቴንኪው እዛው ላይ ስመጣለህ እንግዲህ በእንደዚህ አይነት ሁኔታ ውስጥ ከጋብቻ የተወለዱ ልጆች እንግዲህ ሚስትና ከዛም አልፎ የመውረስ መብት ያላቸው ሰዎች የመካድ ክስ ለማቅረብ ይገደዳል ማለት ነው በዚህ ሁኔታ ውስጥ። መጀመሪያ ከዛ በፊት ግምቱ የሚሰራው መቼ ነው የሚለውን ምክንያቱም ያየዋቸው ውሳኔዎች ላይ እየታየ ያለው መሰረታዊ ችግርም ኢቭን የመጀመሪያው የህግ ግምት አለ ለማለት ምንድን ነው ቅድመ ሁኔታ የሚለው ነገር እዛ ላይ ግልጽነት ስለሌለ የሰበሩ ውሳኔዎችም ላይ ያንን አንዱን ነገር ማለት እፈልጋለሁ። አሁን ጥያቄው በአባትና በልጅ መካከል ያለ ግንኙነት ነው፣ ከእናት ጋር በተያያዘ አይደለም። በጋብቻ ውስጥ የተወለደ ልጅ አባቱ እናትየውን ያገባው ባልየው ነው ሲባል ልጁን የወለደችው እናትየው ነች ማለት ነው። በእናት በኩል መካድ ከሌለ መቀበል ከሌለ ካልወለደችው ሲጀመር በጋብቻ ውስጥ የተወለደ የሚባል ነገርም የለም። ከጋብቻ ውጭ የተወለደው ልጅ የመጀመሪያው ነገር ኢቨን እዛ መካድ ክስ ላይ የጊዜ አቆጣጠሩንም አይተ እንደሆነ ለምሳሌ በእናትየው የመካድ ክስ፣ በነገራችን ላይ የእናትየው የመካድ ክስ የሚቀርበው ምንድን ነው? እሷ ከሌላ ቦታ ወልዳ ይሄኛው አባት አይደለም የሚል ነገር ሲመጣ ነው። ነገር ግን አልወለድኩትም የምትል ከሆነ ግን ከመነሻው የመካድ ክስም አስፈላጊም አይደለም። ምክንያቱም በጋብቻው ሳልተወለደም ልጁ እናትየው በጋብቻው ልትወልደ ይገባል። የመጀመሪያ ቅድመ ሁኔታ ማለት ነው። ያንን ሳታሟላ የመካድ ክስ ሊቀርብ አይችልም። ስለዚህ እንደ አሰምሽን የመጀመሪያው መያዝ ያለብን ምንድን ነው? እናትየው ፊዚካሊ ልጁ መውለዷ ተረጋግጧል። ቀጥሎ አባት ማነው የሚል ነገር ሲነሳ አንተ እንዳልከው የመካድ ክስ ለዛም በጣም ጥቂት ቀናት ውስጥ ነው። ልጅ ልክ እንደወለደች እኔማ ልወልደው አልችልም የአሜሪካ ነበርኩ ወይም ደግሞ አሉ እዛ ላይ ግራውንዶቹ እነሱን በማቅረብ የመካድ ክስ ማቅረብ ትችላለህ። እናትየው ማቅረብ ትችላለች። እዚህ ጋር ግን ግልጽ መሆን ያለበት እናትየው ማቅረብ ትችላለች ሲባል ወልዳለች፣ ያ ጥያቄ አልተነሳም። ከወለደችው ደግሞ እንዳልኩ አባትየው ነው ባሏ ነው አባት ተብሎ የሚገመተው። የመካድ ክስ የምታቀርብ በምን አይነት ሁኔታዎች ነው? ኖ ከእሱ ጋር ልም ግንኙነት ያደረኩት ከሌላ ሰው ጋር ግንኙነት ነበረኝ የሚል ክሌም ከተነሳ ነው የመካድ ክስ ልታቀርብ። ከዛ ውጭ አልወለድኩትም ካለች ካልወለደችው ወደ መካድ ክስ መሄድም አያስፈልግም። መጀመሪያ እናትየውን አረጋግጦ ነው መምጣት ያለበት። የቤተሰብ ህጉ የሚለው ምንድን ነው? የእናትነት ክስ መጀመሪያ እናቱ ስለመሆኗ አረጋግጦ ከዛ በኋላ ነው የመካድ ክስ ኢሹ የምነሳው ማለት ነው። ስለዚህ አባትየው 180 ቀን እናትየውም እንደዚሁ የጊዜ ገደቡ ውሳኔ በተሰጠ ይላል። በተለይ እኔ እናቱ አይደለሁም ብላ እናቱ ስለመሆኗ ውሳኔ ከተሰጠ በዛ በ180 ቀናት ውስጥ መካድ አለባት። አሁን ችግሩ ምንድን ነው? ለተወላጆች ለአባትና ለእናት እነሱም የመካድ ክስ ማቅረብ ይችላሉ። ግን በምን ያክል ጊዜ ውስጥ የሚለው ነገር አልተመለከተም። ፍርድ ቤቶች ዝም ብለው እንዲያው ምንም የትርጉም ክፍተትና አከራካሪ ነገር እንደሌለ 180ውን ቀን ተፈጻሚ ሲያደርጉ ልክ ህጉ 180 ቀን የሚል እንደዛ የሚል ነገር የለውም። ግን እኔ በእኔ በኩል ግን በአተረጓጎም 180 ቀኑ ተፈጻሚ መሆን አለበት። ምክንያቱም ከአባታቸው ሊያቀርብ ይችል የነበረውን የመካድ ክስ ስለሆነ ወደ እነሱ የሚተላለፈው እነሱም በ180 ቀን ውስጥ ነው ማቅረብ ያለባቸው። ይህንን ወደ ተግባራዊ ነገር ስታመጣው ልጁ በተወለደ በ180 ቀን ምትል ከሆነ አባትየውን በተመለከተ በልጅ ወይም ደግሞ በተወላጅ አማካኝነት የመካድ ክስ የሚቀርብበት እድል ኦልሞስት ዜሮ ነው። ያ ማለት ምንድነው መሰለህ? ልጁ ተወልዶ አባትየው ምናልባት በ60ኛ ወይ በ40ኛ ቀን ከሞተ ነው ወይም ደግሞ 180 ቀን ሳይሞላ ከሞተ በአባታቸው ቦታ ላይ የመካድ ክስ ያቀርባሉ። ነገር ግን 10 ዓመት 6 ዓመት ከቆየ ግን ልጆች ማቅረብ የሚችሉበት የፖሲቢሊቲ ራሱ አይኖርም። ምክንያቱም 180 ቀን የሚቆጠረው ልጁ በተወለደ እና አባትየው ማወቅ ካለበት ጊዜ ጀምሮ 180 ቀን ወይም ደግሞ የእናትነት ክርክር ካለ በእርግጥ ውሳኔ ከተሰጠ በዛን ቀን ውስጥ 180 ቀን ውስጥ ማቅረብ ይችላሉ። የመካድ ክስ አቅርቡ እየተባለ በጣም ብዙ መዝገቦች ላይ የለት ምስክር ባለበት ጊዜ ኢቭን
ፍርድ ምንድን ነው ልጅነት በፍርድ ቤት ሲነገርም የመካድ ክስ ኖ ህጉ እንደዛ አይደለም። የማፍረስ ክስ ነው የምታቀርበው which is totally different። በፍርድ ቤት በሚነገርበት ጊዜ የራሱ የሆነ ግራውንዶች አሉት። ማን ላይ እንደምታቀርብ ህጉ በግልጽ ተቀምጧል። በፍርድ ቤት ሲነገር የማፍረስ ክስ ነው የምታቀርበው። በግምት በሚሆንበት ጊዜ ግን የመካድ ክስ ነው የምታቀርበው። ስለዚህ ሁለቱ አንደኛ ፕሮሲጀራሊም ኢንተርምስ ኦፍ ታይም በጊዜ ሂደትም በጣም ልዩነት አላቸው። ከሶስቱ ወጥተህ ከግምት አባትነትን ከመቀበል እና በፍርድ ከመንገር ስትወጣ ልጅነት እንዲረጋገጥልህ መጀመሪያ ራሱ ፍርድ ቤት ፈቃድ ሊሰጥ ይገባል። ዝም ብለህ ክስ ስታቀርብ ራሱ አትችልም እኮ ማስረጃ ቢኖርህም ራሱ ማለት ነው። ህጉ የሚለው እንደዛ ነው። ኢቨን በኋላ ላይ እናወራበታለን። ምናልባት ይሄ ሶስቱን የአባትነት ግምት እንደገና የአባትነትን በፍርድ መንገድና መቀበል ሶስቱ እንዳሉ ሆኖ ከዚህ ውጭ አራተኛ መንገድ አለ ወይ? ዛ ፊሌሽን የሚለው ነገር ምንድን ነው? ምክንያቱም 145 ላይ ከነዚህ ውጭ በሌላ መልኩ አባትነት ሊረጋገጥ አይቻልም ከተባለ በኋላ የትዳር ሁኔታ ወዘተ እየተባለ የሚገባበት ለምንድን ነው ጥቅሙ የሚለውም በኋላ ጊዜ ካለ እናስራለን። አሁን ግን እድሉን ምናልባት ከመለስኩኝ ያው መለስክ እያልክ ብታበረታታኝም ጥሩ ነው። ሚኪ በሚገባ ተመልሰዋል። ክብርነቶ እዚች ላይ የምትለጥፋት አንድ ጥያቄ የመካድ ክስ መቅረብ ያለበት መቼና በምን ሁኔታ ነው? ስለዚህ አሁን እያወራን ያለ ነው እንግዲህ እዚሁ ፖይንት ላይ እንደዚህ አይነት ሁኔታ ሲነሳ እንግዲህ ከመውረስም ከምንም ጋር የተገናኘ ነገር ነውና መካድ ክስ ለማቅረብ ማለት ራሱ በኮርቱ መነሳቱ አግባብነት የለውም። እንደዛ አይደለም ሁኔታው ብለሃል። ስለዚህ ማፍረስ መሆን አለበት አሊያም ደግሞ ካልከው አንጻር ስለዚህ መካድ ክስ መቅረብ ያለበት መቼና በምን ሁኔታ ነው የሚለው አሁን ቅድም አነሳስተዋል። ግን ስፔሲፊክ በአጭሩ ላስቀምጠው። አንደኛ እናትየው ሆስፒታል ሄዳ ፊዚካሊ ወልደዋለች ልጁ። የስ የመጀመሪያው ነገር። አባት ግን ሸኬ ብሏል የኔ አይደለም እያለ ነው። ያኔ የመካድ ክስ እንዴት እኔ ማለት እንትን ሄጄ ነበር ማለት ለፊልድ ቀኑ ሲቆጥረው አልመጣ ይልሃል። ለምሳሌ ማለት በጣም ሲያወርድ የነበረው እና ደግሞ የሆነ አጎት ነኝ ምናምን ብሎ ደግሞ ወጣ ገባ የሚል ሰው አለ። እንደው ልጨምርልህና ነገሩን ድራማቲክ ለማድረግ ስታየው ደግሞ ጭራሽ ጎረቤቱን መስሎ ቁጭ ይላል። ደግሞ አንዳንዱ እና ጥርጣሬው ላይ ሲጨምርበት ያኔ ነው የመካድ ክስ የሚቀርበት። ሁለተኛ እናትየው ካልወለደችው ግን የመካድ ክስ የሚባል ነገር ራሱ ከመነሻውም አያስፈልግም። ምክንያቱም ኦልሬዲ ሪያሊቲ ያሳያል። የመጀመሪያው ቅድመ ሁኔታ ምንድነው? በጋብቻው ሲጸነሰ ሲባል እናትየው በጋብቻው ጸንሳ ወልዳለች። ያንን ስታብሊሽ ማድረግ መቻል አለብን መጀመሪያ ማለት ነው። ነገር ግን ይሄ የኔ ልጅ አይደለም የእናትነት ራሱ ክርክር ካለ ምንድን ማድረግ ያለበት ልጁ መጀመሪያ የእናትነት መረጋገጥ መቻል አለበት። የመካድ ክስ ከመቅረቡ በፊት አይቀርብም። ምክንያቱም እናቱ ስለመሆኗ ባልተረጋገጠበት ሁኔታ የመካድ ክስ የምታቀርብበት ምክንያት የለም። ፊዚካሊ ያን ልጅ ካልወለደችው የመካድ ክስ የምታቀርብበት ምክንያትም የለም። የመጀመሪያ ቅድመ ሁኔታ ምንድን ነው? ወልዳለች፣ ተጋብተዋል፣ ኤክስ እና ዋይ። እናትየው የሆነ አብረው እየኖሩ በትዳር ውስጥ ሆስፒታል ሄዳ ወልዳለች። ነገር ግን በሎጂካሊ የሪፕሮዳክሽን ህጎችን በመጠቀም ሰውየው እኔ ሊሆን አልችልም የሚል ሸክ ሲያድርበት የሚቀርብ ክስ ነው። ኦኬ ቴንክ ዩ። ስለዚህ አሁን እዚሁ ላይ እናያይዘዋለን፣ ይቀጥላል። በጋብቻ ላይ ጋብቻ ወይም በጋብቻ ላይ እንደ ባልና ሚስት በህግ ባይፈቀድም በንብረት መብት ማሳጣት የለበትም በሚለው አረዳድ ተቀባይነት ቢኖረውም ከአባትነት ጋር በተያያዘ በጋብቻ ላይ ለተፈጸመ ጋብቻ እንዲሁም እንደ ባልና ሚስት ግንኙነት እውቅና መስጠት ቅድም ስታነሳቸው ከነበሩ የሰበር ውሳኔዎች አንጻር በቤተሰብ ህጉ ወይም ከቤተሰብ ህጉ እሴቶች ጋር አብሮ ይሄዳሉ ወይ? እንዴት ነው የምታየው ከእሱ አንጻር? አሁን አንደኛ የንብረት መብቱን እኮ አያሳጣም እኮ። እኔ እውቅና መስጠት የለብህም ነው። የህግ ግምቱ ጠንካራ ስለሆነ ገብተዋል አይደለም? ቻሌንጅ የምታደርግበት መንገድ በጋብቻ ውስጥ የተወለደው ብለህ የአባትነት ሚናን በሌላ መልኩ ማረጋገጥ ይችላል። ሌሎች ኤቪደንሶችን አውጥተህ እኮ ሌላ ማረጋገጫ መንገድ ዲኤንኤ ምርመራም ተደርጎም እኮ ያው ውርስ ላይ አይደለም ጥያቄ ይመጣው። ስለዚህ ጥያቄ ልታነሳ ግን በግምት አይደለም መሆን ያለበት ነው። በፍጹም ግምቱ ኦንሊ ፕሪቪሌጅ ማግኘት መቻል ያለበት የመጀመሪያው ጋብቻ ላይ ነው ያለ ልጅ ብቻ ነው። ከዛ ውጭ ያለ ግን በሌላ መልኩ ህጉ በሚፈቅድለት ማረጋገጥ ከቻለ ያረጋግጥ። ከዛ ውጭ ግን ሌላ ለዛኛውን ጋብቻ የህግ ግምት መስጠት ማለት ምንድነው የቀረ ታዲያ? በጋብቻ ላይ ጋብቻ አይፈቀድ የሚባለው ስላልተጻፈ ነው። ፖሊጋሚ ኦልሞስት ሙሉ አደረግከው ማለት ነው። ሙሉ አደረግከው በቃ
እንጂ መብቱን አያጣ ሙሉ በሙሉ። አሁንም እንዳልኩ ሚኪ ልጅነቱን ማረጋገጥ ከቻለ እኮ በሌሎች መንገዶች ያረጋግጠው እኮ ወራሽ መሆን ይችላል። በትክክል። ስለዚህ አሁን ማለት ሀሳብ ስታነሳ ሀሳቡ ይመጣልኛል። የአባትነት ግምት በህግ ከተሰጠ በኋላ የአባትነትን ግምት የሚሽር ማስረጃ ቀርቦ ውድቅ ሲደረግ ይህ ውድቅ የተደረገበት ውሳኔ ለዘላለም ተፈጻሚ ይሆናል ይቀጥላል፣ ወይስ አዲስ የዲኤንኤ ማስረጃን ጨምሮ ሌላ ማስረጃ ሲገኝ ፍርድ ቤቱ ጉዳዩን ዳግም አይቶ ለመወሰን ይችላል? እስቲ ይችን አባትነት ግምት ተሰጥቶ በነገራችን ላይ አንድ ነገር ለመጥቀስ ያክል ምናልባት እኔም ራሱ አነሳቸዋለሁ ብዬ ከፕሮሲጀራሊም ጭምር ነበር እያየሁት የነበሩ ከማስረጃ ህግ አንጻር ከፕራይቬት ኢንተርናሽናል አንጻር እና ከሌላ ኢሹዎቹም አብሮ ስለሚነሱ ኢቨን ምን አይነት የክርክሩንም መልክ ማሳየት ያስፈልጋል። ለምሳሌ ክርክር ሲኖር አባትነት ግምት ያለው ሰው ምንድን ነው? አንደኛ የሆስፒታል ልደት ምስክር ወረቀት አለ፣ የጋብቻ ወረቀት አለ፣ በቂ ነው። በቃ ከዛ በኋላ ወደ ፍርድ ቤት መሄድ አያስፈልግም። አንድ ይረጋገጥልኝ ብለህ ፍርድ ቤት ስትሄድ ምንድን ነው ፍርድ ቤቱ መቀበል አለበት ወይስ በ231 የክስ ምክንያት የለውም ብሎ መዝጋት አለበት ወይ? የክስ ምክንያት የለውም ብሎ መዝጋት አለበት። ምክንያቱም የህግ ግምት ይዘህ ይህን የግምት መነሻ አድርጎ በፍርድ ቤት አይነገርም። በፍርድ መንገድ ሌሎች ናቸው ግራውንዶቹ ማለት ነው። ከዚህ ጋር የተገናኘ አይደለም። ስለዚህ ሆስፒታል መወለድህን በዛን ጊዜ ጋብቻ ውስጥ መኖራቸውን ማስረጃ ካለህ ኦልሞስት በቂ ነው ለአንተ ማለት ነው። በፍርድ ቤት የምትሄድበት ክርክር የምታደርግበት ቻሌንጅ ምንድን ነው ፍርድ ቤቱ ይሁንታ ይስጠኝ የምትለው ነገር አይደለም። አሁን በዚህ ጉዳይ ላይ ራሱ ሰበሩ ምንድን ነው አንድ መዝገብ ላይ የክስ ምክንያት የለውም ብለው ይዘጉታል። ሁለተኛ ደግሞ ሁኔታዎቹ መኖራቸውን ለፍርድ ቤቱ በማሳየት መረጋገጥ አለበት የሚል አቋም ይዟል። ቶታሊ ሮንግ ነው። ምንም መረጋገጥ አያስፈልገውም። የህግ ግምት ሌላ ሰው ነው መካድ ያለበት እንጂ የመካድ ክስ ቀርቦ ማፍረስ አለበት እንጂ አንተ ፍርድ ቤት ሄደ ልጅ መሆኔን እንትን ምንድን ይሁንታ ስጡኝ ብለህ ፍርድ ቤት የምትጠይቅበት ምክንያት አይኖርም ቶታሊ። ስለዚህ የህግ ግምት ተጠቃሚ የሆነ ልጅ ልጅነት ይረጋገጥልኝ በማለት የሚያቀርበው ክስ ምክንያት የለውም። ለምን ታቀርባለህ? ህግ ግምቱ ገምተዋል እኮ በቃ ልጅነት ተብለሃል እኮ። አሁን ሁለተኛ ይሁንታ የምትፈልግበት ምክንያትም የለም። ልጅ ነኝ ፍርድ ቤቱ ያረጋግጥልኝ የምትለው የልጅነት ምንድን ነው አባትን ከመቀበል እሱም ሁለተኛው የሚረጋገጥበት መንገድ ነው። እሱ መቀበል ሳይኖር ወደ ሶስተኛው ስትሄድ ነው ወደ ፍርድ ቤት የምትሄደው ማለት ነው። በሁለቱ ማረጋገጥ ሳትችል ቀርተህ ለምሳሌ ሲቪል ምንድነው ወሳኝ ኩነትና ወዘተ ይሄ ልጄ ነው ብሎ አባት አምኖ ከተቀበለህ ኢቭን በዛን ጊዜ ራሱ ማረጋገጥ አያስፈልግም። እዚህ ጋር ግን ልብ ማለት ያለብህ ምንድነው ይሄ በእናትየው ራሱ ተቀባይነት ኖሯል። አባት ዝም ብሎ ዲክሌር ስላደረገ ብቻ ከየትም እያመጣ ልጄን ያለውን በሙሉ ልጅ አይሆንም። ነገር ግን እናትየውም ተቀብላ ገብተዋል አምና አንዳንድ ጊዜ ኢቭን ለትዳሩ ቆይታ ሲባል አክሴፕት ካደረገች በኦፊሻል በክብር መዝገብ ሹም ፊት ቀርቦ ልጄ ነው ብሎ ዲክሌር አድርጎ ወረቀት ከሰጠው ይሄም አያስፈልገውም። ከዚህ ውጭ ነው ወደ ፍርድ ቤት የምትሄደው ማለት ነው። ቴንኪው። ስለዚህ አሁን ተፈጻሚነቱ እቺ ፔሪዷን ሊሚቴሽኗን እንድትነግረኝ ፈልጌ ነው። ተፈጻሚ ሆኖ ይቀጥላል ያ ውሳኔ ውድቅ የተደረገበት ውሳኔ ለዘላለም ተፈጻሚ ሆኖ ይቀጥላል ወይስ ለምሳሌ እንደ ዲኤንኤ እና ሌሎች ማስረጃዎች ሲገኙ ፍርድ ቤቱ ጉዳዩን እንደገና ያየዋል ወይ? ስለዚህ እሷን የመካድ ክስ ቀርቦ ነው ውድቅ የተደረገው። ሚኪ እንግዲህ የአባትነት ግምት በህግ ተሰጥቶታል። አባትነት ግምቱን የሚሽር ማስረጃ ቀርቦ ውድቅ ማለት ሲደረግ እንግዲህ በሆነ ማስረጃ ውድቅ ተደርጓል። መጀመሪያ እኮ የመካድ ክስ ማቅረብ አለብህ። የስ ኦኬ። ስለዚህ ወደዛ ስመለስልህ ልጅ አይደለም በሚል አቤቱታ ሲቀርብ ፍርድ ቤት አቤቱታውን የማይቀበለው ከሆነ ውድቅ ከማድረግ አልፎ አመልካቹ ራሱ የመካድ ክስ ማቅረብ አለብህ ተብሎ ይገደዳል የሚለው ክርክር አዘል ሀተታ በውሳኔ ላይ ማካተቱ ምን ብለህ ታስባለህ? እሱ አግባብ ነው ወይስ አይደለም? ኦኬ አንዳንድ ጊዜ ምን እንደሚሆነው መሰለህ ቻሌንጅ ያደርጋሉ። ለምሳሌ ማለት የተምታታ ነው። አሁን በፍርድ ቤቶች መካከል በሶስቱ የማስረዳት መንገዶች መካከል ልጅነት ይረጋገጥልኝ ብሎ ወይ በ358 ሊሆን ይችላል በመቋሚያ የምታቀርበው ወይ በክስ በማቅረብ ሊሆን ይችላል። በዚህን ጊዜ ፍርድ ቤት አንዳንድ ጊዜ ምን ይላል? የመካድ ክስ ነው ለማቅረብ ይገደዳሉ ይላል። ጭራሽ አልተነሳም። አንደኛ ፍርድ ቤት ምክር መስጠት አይችልም። ያው አንድ መዝገብ ላይ ለምሳሌ 10 ዓመት ሙሉ ተንገላተው አየር ላይ ቀሩ ሰዎችም መዝገብ ቁጥሩም በኋላ ፖስትም አድርገዋሉ። ምንድነው የሆነው? ሰበር ድረስ ሄደው የመካድ ክስ ለማቅረብ ይገደዳሉ ብሎ ውድቅ አደረገው። ኦኬ ከዛ በኋላስ ምን አለ? የመካድ ክስ አቅርቦ ደግሞ እንደገና ሰበር ሲኬድ አይ እናንተ እኮ በቤተሰብ ሕጉ
የመካድ ክስ ለማቅረብ ከተፈቀደላቸው ሰዎች መካከል አይደላችሁም ተብሎ ደግሞ ውድቅ ተደረገ። ኢቭን ፍርድ ቤቶችም እንደዚህ አይነት የሚጠቁም የቀረበውን ክስ መሰረት አድርጎ ተቀባይነት አለው የለውም ነው እንጂ በዚህ በኩል መሄድ አለብህ በዛ በኩል ይሄ የኛ የጠበቆች ስራ ነው። ፍርድ ቤቶች በዚህ ረገድ መቆጠብ መቻል አለባቸው። ብዙ ክርክሮች እንደዚህ አይነት ክስ አልቀረበም እያሉ ፍርድ ቤቱ በራሳቸው ምን አይነት ክስ መቅረብ እንዳለበት ፍርድ ቤቱ የሚመለከተው አይደለም። የቀረበው ክስ ያስኬዳል ወይስ አያስኬድም ነው። ያንን ከጣልክ በኋላ የመካድ ክስ አቅርብ፣ የማፍረስ ክስ አቅርብ እያልክ ኦልሞስት ማለት ምክር የምትሰጥበት ምክንያት የለም። አንዱም ለክርክሮቹ መነሻ የሆነው ነገር ይሄ ይመስለኛል። ስለዚህ የአባትነትን ለመካድስ የሚቀርብ ክስ የጊዜ ገደብ አለው? አባትየው መቼ ያቀርባል መሰለህ? ቀጥታ ከኮዱ ላይ ነው ወሰድኩልህ። አባት የልጁን መወለድ ካወቀበት ወይም ደግሞ ማወቅ ከሚገባበት ጊዜ ጀምሮ በመቶ ቀናት ለምሳሌ የግብረ ስጋ ግንኙነት አድርገው አሜሪካ ሄዷል። ምንም የተነገረው ነገር የለም። ሲመጣ ሰርፕራይዝ ተደርገዋል ልጁ ምናምን ብሎ ሳልነግርህ እኮ እንዲያው ስትመጣ ምናምን ብላ ልክ ሲመጣ ልጅ ነው ተብሎ፣ አይ ይሄማ በፍጹም ሊሆን አይችልም። ስንሄድም ዝም ብለን ነው የሄድኩት። እኔ ልወልደው አልችልም። የመካድ ክስ ማቅረብ ይችላል። መቼ? አንደኛ 180 ቀን ልጁ ከተወለደበት። አቅም የሚልባቸው ኮንዲሽኖች ማወቅ የሚገባበት የሚለው በጣም ሊሚትድ ኮንዲሽን ነው። ግን ዞሮ ዞሮ መቁጠሪያ ጊዜውን ከዚህ ትጀምራለህ ማለት ነው። አንድ በእናት በኩል ደግሞ የተወላጅነት የማረጋገጥ ክስ ቀርቦ ውሳኔ በተሰጠ በ180 ቀናት ተወላጆች አባት እናት በሕግ የተቀመጠ ጊዜ ገደብ የለም። ነገር ግን በእኔ አተረጓጎም ዞሮ ዞሮ አባት ሊያቀርብ ይችል የነበረውን ክስ ነው ማቅረብ ያለባቸው። አባትየው ልጁ በተወለደ 180 ቀን ውስጥ ማቅረብ አለበት ተብሎ በዚህ ጊዜ ውስጥ ካላቀረበ፣ በነገራችን ላይ ሞር የፕሪስክሪፕሽን የመብት የማሳጣትም ባህሪ ስላለው አባትየው የመካድ ክስ ያላቀረበውን ከ18 ዓመት በኋላ ምን ብለህ ነው ልጅ የመካድ ክስ ማቅረብ የሚችለው? የሚሆነው ኦንሊ ፖሲቢሊቲ መቼ ነው? በይቺ 180 ቀን ሳታልቅ አባትየው ከሞተ ነው ለእኔ የሚታየኝ ማለት ነው እንጂ ምክንያቱም አባትየው ማቅረብ ያለበትን ክስ ነው ልጆቹን ማቅረብ ያለባቸው። በልጆች የመካድ ክስ የመቅረቡ ዕድል ኦልሞስት ዜሮ ነው በእኔ እምነት። ግን ምንድን ነው ብዙ ጊዜ እንዳልከው ቅድምም ለመውረስ መብት ላለው ወራሽ ወይም የመካድ ክስ ከማቅረብ ያስቀመጣቸው ጊዜ ገደቦች ምናምን እሱን ጠቅሳቸዋል። ከውርስ ጋር በተገናኘ ገደቦች እንዳሉ ሆነው የዲኤንኤ ማስረጃዎችና ማንኛውም ማስረጃ እንዳይቀበል ያደርገዋል። ይሄ ለምሳሌ አሁን የኛ የሀገር ሁኔታ ባህሉን፣ ወጉን ታውቃለህ፣ ያለውን በሴቶች በኩል ያለውም ነገር ታውቃለህ። ስለዚህ ለምሳሌ አንዲት እናት በጋብቻ ውስጥ ቢሆንም ባሏ የልጁ አባት እንዳልሆነ እያወቀች ዝምታን መርጣለች ብለን እናስብ። በልጁ ላይ የተሰጠው የአባትነት ግምት ለማስቀረት በሚደረግ ክስ ላይ ምን አይነት የህግ ተጽዕኖ አለው ከዚህ አንጻር? ስለዚህ አሁን እሺ በሆነ ጊዜ በኋላ አብረው ኑረዋል፣ ልጄ ነው ብሎ ኑረዋል። እናትም ይሄንን ደብቃ ኑራለች። በሆነ አጋጣሚ ግን መረጃ ሊክ ያደርጋል። ስለዚህ በዛ ጊዜ በሚነሳ አንደኛ እናትም ፐርፐዝሊ ዝም ብላለች፣ አባትም ሊያውቅበት የሚችልበት አጋጣሚ አልነበረውም። አንተ ያልከው 180 ቀን አልፏል፣ እንዳለ ያሉ ነገሮች ሊሚቴሽኖች በሙሉ አልፈዋል፣ ጊዜ ገድቦ አልፏል። ከዛ በኋላ በዲኤንኤ እና መሰል ነገሮች በሚመጡ መረጃዎች ከዛ ማስረጃ አንጻር ሊሽር ሊያጠናክር ወይም ደግሞ እንደገና ሊታይ የሚችልበት ሁኔታ አለ ወይ? ፍርድ ቤት ውስጥ ሊከለክል የሚችልበት ግራውንድ ምንድን ነው የሚሆነው? አሁን ከዚህ አንጻር ኦኬ፣ በጣም ደስ የሚል ትንተና። ቀደም የነገርኩ የሰበር መዝገብ ቁጥር 248877 ለምን የልጅነት የሚመለከቱ ድንጋጌዎች ለምን ቤተሰብ ሕጉ ላይ እንደተቀመጡ ዓላማቸው ምንድን ነው፣ ሊያሳኩት የፈለጉት እሴት ምንድን ነው፣ በጣም ዲቴይል ነው። እዛ ውስጥ ይሄ ሞር ጀነራል የሆነው ነገር ልትሆና መዝገብ ቁጥር 248877 ላይ ኢንዲቴይል አለ። ለምንድን ነው ቻሌንጁ ይሄኛው ጠባብ የሆነው? ሌሎቹ ላይ ያን እየላላ የሚሄድበት ምንድን ነው የሚለው ነገር አንደኛ የህግ ግምት ሲባል ዝምድና ግንኙነት ፊሌሽን በአባትና አባት መካከል ያለ ግንኙነት እንዲናጋ አይፈልግም በተቻለ መጠን። ስለዚህ አባት በሞተ ቁጥር ወራሽ ጥያቄ የሚያነሳ ከሆነ አንደኛ ሳይኮሎጂካል ፔይንም አለው። እንደምታውቀው ልጅ አይደለም ስትባል በጎረቤትም በማህበረሰቡ ዘንድም ጥያቄው ራሱ እንደዛ መባልህ በጣም ትልቅ ቁስል ይፈጥራል። ሁለተኛ በተቃራኒ የሚያየ እንደሆነ ድንገት የሆነ ሀዘን ላይ ቤት ውስጥ አባት ሞቶ ሀዘን ላይ የሆነ ሰው
ልጅ እኮ ነው ምናምን ብሎ ብቅ ይላል፣ ሰርፕራይዝ ያደርጋልና እሱ ደግሞ እናትየው ላይ የሚፈጥረው ሳይኮሎጂካል ጫናውን ገብተዋል። አባትየው ታማኝ አልነበረም ወዘተ፣ የትዳሩን መከበር ምናምን ጥያቄ፣ ሳይኮሎጂካል እንትኖቹ ብዙ ናቸው። ወደ አንተ ጥያቄ በቀጥታ ለመመለስ አንደኛ ዲኤንኤ ምርመራ አይፈቀድም። የዲኤንኤ ምርመራ የአባትነት ግምት ባለበት ሁኔታ የዲኤንኤ ምርመራ ፍርድ ቤት መፍቀድም የለበትም አይፈቀድልህም። ነገር ግን የመካድ ክስ ስታቀርብ መጀመሪያ የፍርድ ቤት ፈቃድ ማግኘት መቻል አለብህ። እንዳልኩ በዚች ጠባብ ጊዜ ውስጥ የመካድ ክስ ለማቅረብ ከቻልክ አባቱ ሊወልደው እንደማይችል በማንኛውም ነገር ማረጋገጥ ይችላል። ለምሳሌ ውጭ ሀገር ነበረ፣ ጦርነት ላይ ነበር። ዲኤንኤንም ቢሆን በማናቸውም መንገድ ኢቭን ከዲኤንኤ ይልቅ እንዳው ምንድነው ፋክቱን ስታብሊሽ ማድረግ መቻል አለብህ። ኢቭን ወደ ዲኤንኤ እየተባለ ከመካሄዱ በፊት ሊወልደው አይችልም። ለምሳሌ የሰውዬ እንትን ነው ምንድነው በዛን ጊዜ የስሙተ ሰው ወሲብ ምርመራ እያደረገ ነበር፣ ወይም ደግሞ ልጅ አይወልድም፣ ጭራሽ መውለድ የሚችል ሰው አይደለም። አልወለዱም ከዚህ በፊትም ፈርቲሊቲ ችግር አለ። መቼም የማይወልድ ተብሎ እንትን ተብሏል። ኢቭን እናት ወይም ደግሞ እናትየው ጋር አንስተ ሰው ምንድነው በዚች ጠባብ ጊዜ ውስጥ ከመጣ ነው የማስረጃ ኢሹ የሚነሳው። ነገር ግን ግምቱ ኦልሬዲ በ180 ቀን ውስጥ ካልተስተባበለ ምንም ማስረጃን ብታገኝ ምንም አይነት ኤቪደንስ ብታገኝ ዳታስብ በቃ መጽናት አለበት። ወራሾችም ቢሆኑ በእኔ እምነት የመካድ ክስ ማቅረብ የሚችሉበት እድል የለም። ለምን በ180 ቀን ውስጥ ነው አባትየው እንግዲህ ክስ ማቅረብ የሚችል ብለናል። በ180 ቀን ውስጥ ከሆነ ያ ማለትም ማለት ነው በሌላ አነጋገር ከ10 ዓመት ከ5 ዓመት ከ7 ዓመት በኋላ ወራሾች የመካድ ክስ ለማቅረብ የሚችሉበት የጊዜ ገደብ ራሱ አልቋል። ምክንያቱም የአባታችን መብት ነው ኢንተርምስ ኦፍ ጊዜ ገደብ ያየ እንደሆነ የአባታችን መብት ነው ኤክሰርሳይዝ የሚያደርጉት። ስለዚህ ከዛ አንጻር በወራሽ የሚቀርበው የህግ ግምት ባለበት ሁኔታ ወራሽ ልጅ አይደለም ብሎ የመካድ ክስ የማቅረብ ውድል ኦልሞስት ዜሮ ነው። ኦኬ አሁን ወደዚሁ ስመጣ አሁን ሞር ፕራክቲካል ላርግልህ፣ ምክንያቱም በተጨባጭ ያሉ ነገሮችን አንተ ስለምታውቅ ማለት ነው። አሁን ብዙ ጊዜ በተለይ ፍቺ ላይ ሲደረስ ምንም ሌላውን ተወውና ፍቺ ላይ ሲደረስ አሊያም ደግሞ በባልና ሚስት መካከል ባለ ኖርማሊ ያለመግባባት ልጆችን ትሪት የምታደርግበት መንገድ ሊሆን ይችላል። እያደጉ ሲመጡ በሚታየው አንዳንድ ነገሮች ሊሆን ይችላል። አባት ላይ በሚነሳ ወይም በሚኖር ጥርጣሬ አይ እነዚህ ልጆች ማስመርመር አለብኝ፣ ዲኤንኤ ማወቅ አለብኝ እየተባለ ብዙ ጊዜ ለፍርድ ቤቶች ለማቅረብ ወይም ደግሞ እኛ ጋር ለኮንሰልቴሽንም ሲመጡ በተለያየ አጋጣሚ እናያለን። እና ቅድም ደግሞ ዲኤንኤ ሊፈቀድ አይገባም። ምክንያቱም ፕሪዘምፕሽኑ ግልጽ ነው፣ በጣም ቦልድ ነው። በትዳር ውስጥ ትዳሩ ጸንቶ ባለበት ጊዜ የሚወለድ ልጅ ፕሪዘምፕሽኑ በዛ ትዳር ውስጥ የተወለደ ልጅ ነው ተብሎ ስለሚታሰብ ይህንን የሚጻረር ዲኤንኤ ብሎ የሚያቀርብበት አግባብ ሊኖር አይገባም። እውነት ነው። ምክንያቱም እንዳልከው ፋክት ስታብሊሽ ማድረግ አለበት። የሆነ ነገር ኤግዛክትሊ ሊያጠራጥር የሚችል ፍርድ ቤቱም ሊያሳምን የሚችል ነገር ማቅረብ አለበት። እረዳለሁ እሱን። ግን አሁን ይሄ የሚያጠራጥር የሚለው እስከምን ድረስ ነው? በምን አይነት ሎጂክ ነው የሚያመጣው? ምክንያቱም አሁን አባትየው የምር ተጠራጥሯል። የምር የሆነ ሰስፒሽየስ የሆነ ነገር አለው። ስለዚህ ምናልባት ላይመስሉት ይችላሉ ቅድም እንዳልከው፣ አሊያም ደግሞ በጣም ኤክስትሪም የሆነ ልጆችን በቃ ማለት ከአባትየው የመገንጠል ነገር ሲኖር፣ እናትየቱ በጣም ማራቅ ነገሮች ሲኖር እንደ እነዚህ ልጆች አይደሉም እንደ ለምንድን ነው እንደምታደርገው ብሎ ጥርጣሬ ሲኖርበት ምንድን ነው አሁን ማለት እንደዚህ መዝጋቱ አግባብ ነው ብለህ ታስባለህ? በፍጹም አይፈቀድም ብሎ መዝጋቱ ወይም ደግሞ ሌላስ ምን አማራጭ አለው? አባትየው በመሀል ላይ የሚፈጠርበትን ጥርጣሬ ሊያከስመው ወይም ደግሞ ሊያጠፋው የሚችል በሌላ በምን ሊሆን ይችላል? ምክንያቱም ወይ ልጆቼ መሆኑን አረጋግጬ በቃ አምኜ ከዛ በኋላ ሳፖርት እያደረኩ እቀጥላለሁ። ምክንያቱም የልጅ ቀለብና መሰል ጥያቄዎች ስለሚመጡ ባላመነበት አባትነት ውስጥ የልጅ ቀለብ እየቆረጠ መኖርን ደስተኛ ላይሆን ይችላል። ግን አምኜ ልጆች ከሆኑ በቃ ኮሚትድ ሆኜ ማድረግ አለብኝ። ስለዚህ በቃ አባትነቴን ላረጋግጥ እንጂ እኔ በቃ አሁን እያደረገች ያለችው ነገር ልጆቼ አልመስለኝ እያለ ነው ይላል። ተጨባጭ ሁኔታዎችም ስላሉ በዛ ጊዜ ምንድን ነው ያለው ሶሉሽን? ህጉስ ፕራክቲካል አሁን ያለውስ ነባራዊ ሁኔታው ምንድን ነው ያለው አማራጭ? ጥሩ እንግዲህ ያው ባልና ሚስት እንግዲህ ጓዳቸው ሚስጥራቸው የሚያውቁት ሁለቱ ናቸው። መቼም አትቆጥርም፣ አትመዘግብም አብሬ የተኛበትን ቀን። ግን የሸኬ ቀናት ግን ይታወቃሉ። ሸኬ መቼ እንደሚፈጠር ግን ማለት በትዳር ውስጥ ሸኬ የሚፈጠርባቸው ኮንዲሽኖች በጣም ብዙ ናቸው።
እውነት ነው። ዘመድ ልጠይቅ ብላ ሰውነቷ ተቀያይሮ ሲመጣ ሸኬ ትላለህ፣ በተለያዩ ምክንያቶች ማለት ነው። ነገር ግን የምነግርህ ነገር ምንድን ነው? በፅንሱ ጊዜ አብራለህ አንተ 9 ወር ሙሉ የስ ገብተዋል። በፅንሱ ጊዜ ምንም ኢሹ አልነበረብህም። ልጁም ተወለደ። የመጀመሪያ ወር ላይ ችግር የለብህም። 6 ወር 5 ወር ከዛ በኋላ የሚስት ትሪትመንት ጥያቄ ነው የሚሆነው እንጂ አልመስልህ አለ። በቃ ህጉ ደግሞ ይመስልሃል ብሏል። ያበቃል። በቃ ምንም ይህ ሁሉ እድል ተሰጥቶ ልጁ በተወለደ በ6 ወር ጊዜ ውስጥ 80 ቀን ማለት 6 ወር ነው አይደለም? የስ ስለዚህ 6 ወር ሙሉ አይ ችግር የለም ምናምን ብለህ በሆነ ነገር ስትጣላ እንዳውም የጎረቤት አቶ በቀለ ልጅ ነው ብለህ እሷንስ ማሳጣቱ ተገቢ ነው ወይ? እኔ አላምንም። በቃ መዘጋት መቻል አለበት። ምክንያቱም በጣም ሊሚትድ የሆነ ጊዜ ተሰጥተዋል። በዛን ጊዜ ውስጥ አንደኛ ምንድን ነው አብረህ የምትኖር ከሆነ የምትጠራጠርበት ምክንያት የለም ማለት የመተማመን ችግር ከሌለ በስተቀር። ነገር ግን ለምሳሌ ፊዚካሊ በአካል ደረጃ ልትወልደው እንደማትችል ለምሳሌ ሌላ ቦታ ሄደ ከሆነ ማለት ቀኑን ካልኩሌት ስታደርገው ልትወልደው አልችልም። ለምሳሌ ተለያይታችሁ ለምሳሌ የጊዜውን ግንኙነት ያደረጋችሁበትና ለምሳሌ ግንኙነት ያደረጋችሁት ከ2 ወር በፊት ሆኖ አንድ ፕራክቲካል ኬዝ የሰማሁት ምንድን ነው ይሄ እንኳን ልጁ አልተወለደም ምንድነው በሽማግሌ ተለያይተው ነበረ። ከዛ በኋላ ጀስት ግንኙነት ካደረጉ 2 ወሩ ነው የተጸነሰው ልጅ 4 ወሩ ነው። እንዴት ነው ያንተ ልጅ ሊሆን የሚችለው? ይሄ አልነበርክም። በዛች በነበረው 2 ወር ጊዜ ውስጥ አልነበራችሁም። አንተ 2 ወር ጊዜ ነው ወደኋላ የተመለስከው ማለት ነው። በዚህን ጊዜ የኔ ሊሆን አይችልም ትላለህ። ግን ይሄን እያወቅ ዝም ካልክ በኋላ ከሆነ ጊዜ በኋላ ደግሞ እንግዲህ አሁን ህጉ ለምን 180 ቀን አደረገው? በዛ መለት የለበትም ወይ? የሸከ ጊዜያት በለጥ ቢሉ ጥሩ ነው። እሱ እንግዲህ ዋናው ይሄ ህጉ ላይ የሚሰጥ ትችት ነው የሚሆነው። በእኔ እምነት ግን አይ ቲንክ በቂ ይመስለኛል። ምክንያቱም ኢሚዲየትሊ ውሳኔን ግልጽ አድርግ፣ አቋምን አሳውቅ። ከዛ ውጭ ግን የሆነ ፍቅር ስታሳይ የኔ ልጅ ነው የሆነ ስታኮርፍ ደግሞ የኔ አይደለም ለማለት ልክ ነው። እውነት ነው። ምክንያቱም በቤተሰብ ህጉ ላይ በእንደዚህ አይነት ጉዳዮች ላይ ሁሌም ቀዳሚ ሆኖ መታየት ያለበት የልጅ የላቀ ጥቅም ነው፣ ቤስት ኢንትረስት ኦፍ ቻይልድ በሚለው ስለሆነ የአንድ ልጅ ማለት የላቀ ጥቅም የሚከበረው ደግሞ በዚህ አግባብ ነው። በተሰጠ ማለት የአባትነት ግምቱ ካለ ከኖረ ከዚህ በኋላ ይህን ግምት ሊያፈርስ የሚችል ዲኤንኤ ማስረጃ ወይም ይህን ለመሻር የሚመጣ ነገር ደግሞ እንዳልከው አሁን 180 ማድረጉ እጅግ በጣም ስለሚጎዳው የልጁን ጥቅም ስለሚጎዳ ነው ብዬ አስባለሁ። እኔ ከዛ አንጻርም አስበዋለሁ። አንደኛ ማሸማቀቅ ነው ካደገ በኋላ ልጅ አይደለም ምናምን እያልክ ፍርድ ቤት ክርክር የምታደርገው በቃ ኦልሬዲ እኮ በፋክት ደረጃ ካድከው ማለት ነው። ትምህርት ቤት ሄዳል እኮ ልጅ እኮ አባትዬ ካደው ልጅ ነው፣ ጓደኞች አሉት ገብተዋል። ካደገ 4ኛ ክፍል 5ኛ ክፍል ከሄደ በኋላ የመካድ ክስ ላይ አሁን ይህ ልጅ ሲቀርብ ስነልቦናዊ ችግሩንም ይኸው። ስለዚህ ምንም ነገር በማያውቅበት እንደዛው በቃ የ6 ወር ልጅ እንዳለ ምን አይነት ክስም እንደቀረበ ሳያውቅ ይለፈው የሚለው ነገር ሞር ለእኔ ያስኬደኛል። በዛን ጊዜ ምንም ሜሞሪ የማይኖረውም አይ ቲንክ እናትየው ካልነገረችው በስተቀር እንዲህ አይነት ተአምር ተፈጥሮ በፍርድ ቤት በፍቅር ሳይሆን በፍርድ ቤት አባት እንዳስደረገችውም የሚሰማበት አጋጣሚ ትንሽ ነው የሚሆነው። ለእኔ 180 ይመቸኛል። ብዙም ትንሽ ነው ለማለትም እኔ ምክንያቱም ከቤስት ኢንትረስት ኦፍ ቻይልድ አንጻርም ስላየሁት ከዛ በኋላ ያለው አንተ እንዳልከው ሳይኮሎጂም አለ። እንደገና ደግሞ የልጁ ጥቅም ከዛ በኋላ ባለው ሞር ልጁን ነው አፌክት የሚያደርገው እንጂ ማንንም አይደለም። ማለት ሞር የሚጎዳውም ልጁን ስለሆነ ለእኔ ሪዝነብል ነው። በጣም ጥሩ ነው፣ መዘጋቱም ጥሩ ነው ብዬ አስባለሁ። የተከበሩ ጠበቃ አቶ አብርሃም እጅግ በጣም ነው የማመሰግነው። እንግዲህ ወደ መጨረሻ ወደ ማጠቃለያ ጥያቄዎች ጥያቄው እንዳለው ነው። አይ ቲንክ ሞዴሬት እንትኑ አለ መሰለኝ። ምናልባት አንድ ሰው ሁለት ሰው አስተያየት መስጠት ይፈልጋል። እገባለሁ። ለምሳሌ ዜን ምናምን የሚል አይ ቲንክ ጥላውን መሰለኝ ቅስ እንትን የሚል ጥያቄ አቅርቧል። ወደዛ እገባለሁ። ስለዚህ ለምነግርህ ሰዎች አክሰሱን ትሰጣለህ። ለምሳሌ ቅጹን እንኳን እንዲሁ መናገር ትችላለህ። የምትፈልጉት ሰዎች ሪኮስት መላክ ትችላላችሁ። ማውራት መጠየቅ የምትፈልጉት ነገር ካለ ሪኩዌስት ላኩ። ከዛ ማይክ ይከፈትላችኋል፣ መጠየቅ ትችላላችሁ። አስተያየት ለምሳሌ የተከበሩ ጠበቃ ሙሉቀን ሰይድ ካሉ እሳቸውም ይታዩኛል። የመካድ ክስ የሚፈቀደው በግምቱ ለማይሸፈኑ ግንኙነቶች ለተወለደ ሕፃን ነው ይላል። ኦኬ፣ የአባትነት ጥያቄን ከልጆች መብት አኳያ መታየት አለበት። ግምቱ መወሰዱ ኦኬ፣ ያው ግምቱ መወሰዱ ጥሩ ነው። ስለዚህ ከልጆች ጥቅም አንጻር ነውና
እውነት ነው። እሺ ግምቱ ይወሰዳል። ልጆች አባታቸውን ማወቅ መብት ስላላቸው ነው። ያ ቴንኪው። እነዚህ ናቸው ያሉት ነገሮች። ሌላ ጥያቄ አይታየኝም። ስለዚህ ስለ ቅጽ ኦኬ። ሌላ ከልጁ መብት አንጻር ታይቶ ነው በጋብቻ ውስጥ የተወለደ ሕፃን አባትነት የተፈቀደው አይመስላችሁም ወይ ይላል። ምናልባት ይሄ ይመስለናል። አብርሽ በተደጋጋሚ አውርቶበታል። የዝግጅቱን ዋና ዓላማ ይመስለን ነው። የስ ጋብቻ ላይ ጋብቻ በመርህ ደረጃ እኮ ነው የተከለከለው። በተለይ በወንጀል ሕጉ ላይ ካለው ቅጣት ማነስ ጋር ሲታይ ያን ያህል ከባድ ጉዳይ አይደለም ይላል አንድ ተካ የሚባል ወንድማችን። ኦኬ መፈቀድ አለበት ነው ያ ምንድነው? እንደዛ ሳይሆን ጋብቻ ላይ ጋብቻ በመርህ ደረጃ እኮ ነው የተከለከለው። በመርህ ደረጃ ተከልክሏል። በተለይ በወንጀል ሕጉ ላይ ካለው የቅጣት ማነስ ጋር ሲታይ ያን ያህል ከባድ ጉዳይ አይደለም። ያ ማለት ወንጀሉ ቅጣቱ አነስተኛ ነው በጋብቻ ላይ ጋብቻ ያለው ብሎ ነው ያስቀመጠው። ከዛ በኋላ ብሪፍ አላረገውም። ስለዚህ ያን ያህል ከባድ ጉዳይ ስለዚህ ፍርድ ቤት እንዳላየ ማለፍ አለበት ነው። አንደኛ በመርህ በምናምን የሚባል ነገር የለም። ከተከለከለ ተከልክሏል ነው እንጂ በመርህ ኤክሰፕሽን ልታመጣ አትችልም። የሆነ ነገር ከልክ እዚህ ጋር መቆም አትችልም ከተባልክ በመርህ ደረጃ ነው ወይስ አይደለም ብላ አትጠይቅም አይደል? የስ ኦኬ። ሌላ በመርህ ይሁን በእንትን አይደለም። እሱ አሁን ሙሉ እውቅና መሰጠት የለበትም ነው። በንብረት ደረጃ እኔም እስማማለሁ። እሺ ስለዚህ ሌላው ጥያቄ በ180 ቀን ልጁ መወለዱን ካወቀበት ነው ወይስ ልጁ ከተወለደበት ዕለት ነው የሚጀምረው ይላል አንድ ጥያቄ። ቢ 1990 የሚል ጠያቂ ማለት አባትየው የለም ልጁ ሲወለድ የት ይሄዳል ነው ካወቀበት ማወቅ ከሚገባው ጊዜ የሚለው ምንድን ነው? ምናልባት ይህ ሰውዬ ወታደር ከሆነ ነው ልጅ ከወለድኩልህ ማለት ወይ ሳትነግረው ደብቃ ነው ማለት ቶታሊ ኢቨን እኮ ቢወለድ ራሱ ባይኖር ራሱ ቤት ውስጥ ዜናውን ይሰማል። ነገር ግን ምንም ነገር ሳትነግረው እንትን ከሆነ ግን ማለት መፀነሷ እኮ ይነገረዋል። ካልኩሌት አድርጎ እኮ ማወቅ የሚገባበት ጊዜ። ስለዚህ ከመሰማንያ ለመውጣት አይ ቲንክ ምን እንጃ ኤክሰፕሽኑ ራሱ ለማሰብ በጣም ነው የሚከብደኝ። ምክንያቱም እንደፀነሰችም ሳያቅ እንደወለደችም ሳያቅ ማለት ኢቭን ጋብቻ ነው ለማለት ራሱ ይከብዳል። ኦኬ ሌላኛው ጥያቄ እንደ ባልና ሚስት አብሮ በመኖር ላይ ለሚፈጠር ክርክር ተመሳሳይ ነው አሁን ያወራነው አይነት ተመሳሳይ መልስ ነው የሚኖረው የሚል ነው። ብቻውን ከሆነ ልክ ግን ምናልባት የኔ ጥያቄ ያለኝ ምንድን ነው በህጉም ላይ በግልጽ አልተመለሰም ብዬ የማስበው አሁን ንብረትን በተመለከተ 3 ዓመት ነው። የልጅ ግምትን ተፈጻሚ ለማድረግ ላይክ 3 ዓመት መሆን መቻል አለበት። ምክንያቱም ግንኙነቱ ንብረት ላይ ከ3 ዓመት በኋላ ግንኙነቱ ንብረትን በተመለከተ ውጤት ያመጣል ይላል እንጂ ከዛ በፊት ልጅ ቢወለድ የግምቱ ተጠቃሚ ይሆናል ወይ ሳይሆን የሚለው ነገር ምናልባት አከራካሪ ነው የሚሆነው። ግን በቤተሰብ ህጉ ላይ ግን ልክ ነው። እንደ ባልና ሚስት ግንኙነት ውስጥ የተወለደ ልጅ ይሄ የህግ ግምቱ የአባትነት ግምቱ ይሰራል፣ ተፈጻሚ ይሆናል። እንድ ምናልባትም ዲኤንኤ እና መሰል ጉዳዮችን ያወራነው ነገር እዚህ ላይ ሞር አክቲቭ ሊሆን ይችላል። ምክንያቱም ኢሬጉላር ዩኒየን ነው። ምናልባት እዚህ ላይ እንግዲህ አክቲቭ የሆነ እንትን ሊኖር ይችላል። የዲኤንኤ እና ፍርድ ቤቱም አግሬሲቭሊ ሊሄድበት የሚችለው ከታመነ ታመነ ነው። ግን አለመታመን ቢኖርና መሰል ፋክቶች ቢኖሩ በዛ ጊዜ ዲኤንኤ እና መሰል ነገሮች አስታራቂዎች ናቸው። እንግዲህ እነሱን ያለምልምልን ጠበቃ ሙሐመድ የሚባል በጋብቻ ላይ ጋብቻ እስከ 5 ዓመት ያስቀጣል። ይህ ቀላል የሚባል አይደለም። ቴንኪዩ እናመሰግናለን። ከላይ ያን ያህል ከባድ አይደለም ቅጣቱ አነስተኛ ስለሆነ ብሎ ላቀረበው መልስ ነው። ዩቲዩብ ላይ እናገኛለን ወይ ይላል። ይሄን መልስ እንግዲህ የመጀመሪያ ነው። ቲክቶክ እንደነገረኝ ከሆነ ዳውንሎድ ማድረግ ይቻላል ኤንድ ኦፍ ዚስ ፕሮግራም ማለት ነው። ያ ማለት ነው ለኤዲቲንግ ወዘተም ምንም ጊዜ ማጥፋት ማይኖርብኝም አውቶማቲካሊ አፕሎድ አድርገዋለሁ። ቼክ አድርጌ አፕዴት ምንትን የሚል ከሆነ ግን ዛሬ ማታውኑ ዩቲዩብ ላይ አፕሎድ አድርገዋለሁ። ቴንኪው። ሌላኛው ፕሊዝ ሴይ ሳምቲንግ አባውት አርቲክል 162 እና 166 ይላል። አብራር ሰይድ የሚባል 162 እና 166 ስለ ልዩነት ማስረጃ እስቲ ቀጥል። 162 እና 166 ላይ ክሱን ያቀረበችው እናት ነኝ የምትል ሴት በሆነች ጊዜ ክሱ የሚቀርበው በልጁ ላይ ነው። ሆኖም ክሱ የቀረበው በሌላ ሰው ሲሆን ክሱ የሚቀርበው እናት በተባለችው ወራሽ ነው። አሁን ቅድም ይሄኛው እንግዲህ ርዕሱ ምንድነው? አይ ቲንክ ስለ ልጅነት ማረጋገጥ ነው። አንደኛ አሁን ልጅነትን ከማረጋገጥ ወይ ነው ፕሩፍ ኦፍ ፊሊዬሽን እና
ህጉም ላይ የተወሰነ መልኩ መምታታት አለበት ብዬ የማስበው ከአባትነት ጋር በተያያዘ ልጅነት ወይም ደግሞ ዝምድና ማረጋገጥ በተለያዩ ሰዎች ሊመጣ ይችላል። አንደኛ በእናትየው ሊቀርብ ይችላል፣ ራሷ ላይ ማለት ነው። ተወላጅ ክሱን ያቀረበችው እናት ነኝ የምትል ሴት ልትሆን ትችላለች። ስለዚህ የልጁ እናት ነኝ ብላ ነው ክስ የምታቀርበው። ሁልጊዜ እኮ ልጅ ብቻ አይደለም የሚያቀርበው፣ ኢቭን የልጅ ልጅ ራሱ ክስ ሊያቀርብ ይችላል። የዛ አባትና ፊሌሽን መረጋገጥ ለአንተ ለወራሽነት ስለሚጠቅመ ማለት ነው። አብዛኞቹ ይሄ በተለይ የትዳሩን ምንድን የልጅነት ሁኔታ የልደት ምስክር ወረቀት ወዘተ ምስክር የሚሉት ጉዳዮች በእኔ እምነት ለራቅ ያለ ሰው ያንን ዝምድና እስታብሊሽ በማድረግ ኢንዳይሬክትሊ ተጠቃሚ የምትሆንበት ሁኔታ ሲኖር ነው። ምን ጨምሮ 62 ላይ ተወላጅነትን ለማረጋገጥ እናትየው ልታቀርብ ትችላለች፣ እናቱ ነኝ ብላ ማለት ነው። እሺ እከሌ ደግሞ የከሌ ልጅ ነው ብሎ ደግሞ ክስ ሲቀርብ ደግሞ በእናትየው ላይ ክስ ያቀርባል። ሌላ ሰው ማለት የእሱ ልጅ ነው። የእሱ ልጅ ከሆነ ለምሳሌ የእሷ ልጅ ነው። የእሷ ልጅ ከሆነ የሚያገኘው መብት ስላለ 66ን ደግሞ የእግረ መንገድ ላንብበውና በተወላጅነት ምክንያት የሚቀርበው ክስ በተወላጅነቱ ላይ ክርክር በተነሳበት ሰው ላይ ወይም በወራሾቹ ላይ ይመሰረታል። የልጁ እናት አስፈላጊ ሲገኝ እስቲ በተወላጅነት ላይ የሚነሳ ክርክርና ማን ነበር ስሙ ያልከኝ? ቅድም ሲምታታብኝ የነበረ ነገር እንዴት ቀድሞ ለይቶታል ማለት ነው። ሁለት ቦታ ነው የሚደግመው። አይ ቲንክ እኔ ለምን እንደዚህ አይነት ኮንፊውዥን ለመፍጠር እንደተፈለገ ልክ ነው። አሁን የመጀመሪያ በደንብ ገብቶኛል። ነገር ግን 166 ላይ ከመጣህ ግልጽ አይደለም። አሁንም ዘስቴም ነገር ደግመውና እሺ፣ አብራር ሰይድ ይባላል። አብራር ሰይድ ልክ ነው ማለት ቀደምም አይቼው ምናልባት አነሳዋለሁ ስለ የነበረው ነገር ነው። ለእኔም ለማስታረቅ ከብዶኛል። ቶታሊ ሚኒንግለስ ነው። ለምን እንደተደገመም ለእኔም ግልጽ አይደለም። በተወላጅነት ምክንያት የሚቀርብ ክስ በተወላጅነቱ ላይ ክርክር በተነሳበት ሰው ወይም በወራሾቹ ላይ ይመሰረታል ይላል። እንደገና የልጁ እናት አስፈላጊ ሆኖ ሲገኝም የልጁ አባት ክርክር ውስጥ እንዲገቡ መሆን እንግዲህ 66 ይመስለኝ እዛ ጋ የጨመረው 62 በእናትየው ክስ መቅረቡ ነው። ከዛ ውጭ ግን አባትየው በሌለበት ጊዜ 66 አባት ካለ ግን የግድ አባቱንም ጨምረ ክስ ማቅረብ መቻል አለብህ። ይሄ ጥያቄ የሚነሳው ምንድነው የከሌ ልጅ ነው ወይስ አይደለም የሚለው ጥያቄ ሲነሳ ነው። የአባትነት ጥያቄ ሳይሆን የከሌ ልጅ ነው። የወንድም ልጅ ሊሆን ይችላል የሚያቀርበው፣ አጎት አክስት ሊሆን ይችላል የሚያቀርበው። ያንን ስታብሊሽ ስታደርግ ከዛ የምታገኘው መብት አለ። ለምን ተደጋገመ የሚለው ላይ ግን አሁን ላይ አይ ቲንክ አጭር መልስ የለኝም። ምናልባት ህጉ ዓላማ ካለው ያንን በደንብ ዲግ ማድረግ ይኖርብኛል። እንዲሁ ለሚያነበው ሰው ግን ቶታሊ ለእኔ በሁለቱ መካከል አብሮ የሚሄድ ነገር አይታየኝም። እሺ ልዑል ታረቀኝ የሚል አንድ ወንድም ደግሞ እናት ልጅ የለኝም በማለት ኑዛዜ ብትሰጥ ነገር ግን በማህበረሰብ እንደ ልጅ ያሳደጓት እንዲሁም በእድር መዝገብ ላይ እንደ ልጅ ብላ ያስመዘገበቻት ልጅ ብትኖር ኑዛዜውን መቃወም ትችላለች ወይ የሚል ጥያቄ ጠይቋል። ልጅ የለኝም ብላ ኑዛዜ አንደኛ አባት በፍርድ ለመንገር በኑዛዜ የኔ ነው ማለቱ አንዱ ማስረጃ ሊሆን ይችላል። እናትነትን በተመለከተ በነገራችን ላይ የተለየ ነው መልኩ። ሆስፒታል ወልዳለች አልወለደችም ነው የእሷ እንትን አረገች አላረገች ምንም የሚያመጣው ለውጥ የለም። በቃ በዚህ ያዋለዷት ሰዎች ካሉ ራሱ ማስረጃ ካለ በዛ ነው የምታረጋግጠው። ፊዚካል የሆነ ነገር ነው። ገብቷል። የእናትየው ሚና ኑዛዜ ያደረገች አላደረገች ምንም የሚያመጣው ልዩነት የለም። ሆስፒታል ለምሳሌ ወልዳ ኦልሬዲ ዶክተሩ የጻፈው የሚሰጥ ማስረጃ አለ አይደለም። ያ እስካለ ድረስ የእሷ ተናዘዘች ካደች አልካደች ምንም የሚያመጣው ለውጥ የለም። እሱ ፊዚካሊ በመወለድ ነው የሚረጋገጠው ይላል በግልጽ በእንትኑም ላይ በቤተሰብ መጉ ላይ በቃ እናትየው ልጁ መወለዷ ከተረጋገጠ በእናት በኩል ያ እንትን ሊሆን አይችልም ማለት ነው። ስለዚህ ሌሎች በጣም ክርክሩ የሚነሳው ምንድን ነው አባት እዛ ቦታ ላይ ትዳሩ ላይ ፊክሴትድ ሆኖ ስለማይቆይ ወዲያ ወዲህ የማለት እድሉ ሰፊ ነው የሚለው ያልተጻፈ ግምት ስለሚኖር በሱ በኩል ነው ችግሩ እንጂ የእናት ፊዚካሊ ያዋለዷትን ሰዎች አምጥተህ በማስመስከር በማንኛውም ማስረጃ ምን ማድረግ ትችላለህ። ኦኬ ስራ ላይ ስለሆንኩ ነው መከታተል አልቻልኩም። ወሳኝ ውይይት ስለሆነ ዩቲዩብ ላይ እንደምንጭን እንደምንም ጫነው የሚል አስተያየት ሰጥቷል። አሜን። ስለዚህ የተከበሩ ጠበቃ አቶ ዮሐንስ እባክዎትን ዩቲዩብ ላይ በመጫን ይተባበሩን። እንትን በመጫን ውስጥ ታግዘኛለህ? ምንም ችግር የለም። በመጫን ከባድ ከሆነ መጫንማ ምንም ችግር የለም።
የስ ሌላ ጥያቄ ካላችሁ ጊዜው የእናንተ ነው፣ ጠይቁ። በተረፈ ግን በሚቀጥሉት 8 ደቂቃዎች ኖ በሚቀጥሉት 5 ደቂቃዎች ጉዳዩን ልዘጋው ነው። ጠበቃ መሐመድ አንድ ጥያቄ ጨምሯል። ከጋብቻ ውጭ የተወለደን ልጅ አባት ከተቀበለ በኋላ እንደገና መካድ ይችላል ወይ ነው ጥያቄው። ጠበቃ ደንቡ ተመሳይ ነው። በጋብቻ ውስጥ ያሉት ደንቦች ከጋብቻ ውጭ እንደ ባልና ሚስት መሆን አለበት። በነገራችን ላይ ኦኬ፣ እንደገባኝ ከሆነ ምንም አይነት ግንኙነት ሳይኖር ማለት ነው። ምንም ሳይሆን ልጄ ነው ብሎ ከተቀበለው ነው። ከጋብቻ ውጭ የተወለደ እሺ፣ ከጋብቻ ውጭ የተወለደ ልጅ ነው። አባቱ ተቀብሎታል። መጀመሪያ ልጄ ነው ብሎ ተቀበለው። እሺ፣ ከዛ በኋላ እንደገና መልሶ መካድ ይችላል ወይ? አይ ልጅ አይደለም ብሎ መካድ ይችላል ወይ ነው? ወይ መሻር ነው የሚባሉት። በነገራችን ላይ መሻርን በተመለከተ አባትየው አይችልም፣ ጭራሽ ዝግ ነው። ልጅነትን የተቀበለ አባት መሻር አይችልም ይላል። ቶታሊ በቃ አንዴ አምልጦ ልጄ ነው ካልክ በኋላ ኖ ወይ ኢቭን የህግ ግምት ይሻላል። እንደው መቀበል በጣም ዝግ ነው። በምንም አይነት መልኩ ያን ሀሳብን እንደገና መቀየር አትችልም። ስለዚህ ቁርጠን ወቅ አይቻልም። ሌላም ሰው እየመለሰለት ነው። አብራር ሰይድ ጠበቃ መሐመድ አባትየው ራሱ ነው እንዴ ቁርጠን ወቅ ያልከው? ቁርጠን ወቅ ሰው ሌላ ልውል ታረቀኝ የተካደችው ልጅ በህይወት ምንድን ነው ባሙ? ኧረ ጨርሱት ጥያቄውን፣ ቁርጥርጥ አታርጉት እንጂ ሙሉ ጥያቄ አድርጉ ስጠይቁ። ልውል ይሰማል? ኦኬ ጥያቄው ሙሉ አድርጉት። የተካደችው ልጅ በህይወት ባሙ ልን ሉክ አርቲክል 140 እሺ፣ እሱ እንኳን ለጠበቃ መሐመድ የቀረበ መሰለኝ። እሺ፣ በካዳስተር ላይ መመዝገብ በለንበት መብስ እንዴ ተው እንጂ ከጭብጥም አትውጡ እንጂ ወዳጆች። ካዳስተር ነው። ሌላ ጊዜ ደግሞ አይ ቲንክ ይሄ በተለይ የድምፅ አስተያየቱን ለሁሉም ለአብዛኛው አብርሽ አለ። ሌላም ጊዜ ግድ ተመሳሳይ በሆነ ፕሮግራሞች ላይ አላቸዋለሁ። እናመሰግናለን።